እዛ ላይ ትልቅ የባህል ሙዚየም ይቋቋማል ብዬ አስባለሁ። ሽናሻን የሚወክል ግን አውራ ስልጣን እያንዳንዱ ሰው ጋሪ ወሮ እስኪመጣ ድረስ በናፍቆት በጉጉት በስሜት የሚጠብቁትና ውድ ተመልካቾቻችን በእያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ በኖቃራ ሚዲያ ተዘጋጅቶ የሚቀርብላችሁ የምሁራን የፓናል ዲስከሽን ነው። የዛሬው የፓናል ዲስከሽናችን ርዕስ የሚሆነው አንድነታችን ለባህላችን የሚል ርዕስ ሲሆን ይህንንም ርዕስ ላይ ሀሳብ ለመስጠትና ለማብራራት አብረውን 3 ምሁራን ይገኛሉ። የመጀመሪያው ዶክተር መብራቱ አለሙ ሲሆኑ የቦዴፓ ክቡር ተጠሪ ናቸው። ሁለተኛው ደግሞ ዶክተር ሀምቢሳ ሲሆኑ የስነ ምግብ ባለሙያ ናቸው። ሶስተኛው ሲስተር የሺወርቅ አልቦሮ ሲሆኑ በማህበረሰቡ ዘንድ ከፍተኛ የምሁራን ደረጃ ከሚሰጣቸው መካከል ናቸው። በዛሬው ፕሮግራማችን ላይ ፍቃደኛ ሆናችሁ ሀሳባችሁን ለመስጠት ስለተገኛችሁ የላቀ ሰላምታችንን እናቀርባለን። ምሁራኖቻችን በቅድሚያ ራሳችሁንና ያላችሁን የስራ ድርሻ በከፊል ታስተዋውቁልናላችሁ። ከዶክተር መብራቱ ልጀምር። ጥሩ። ስሜ ዶክተር መብራቱ አለሙ ነው የሚባለው። የቦሮ ዲሞክራሲያዊ ፓርቲ የውጭና የዓለም አቀፍ ዘርፍ ኃላፊ ነኝ። እንዲሁም የሕዝብ ተወካዮች ምክር ቤትና የሰው ሀብት የስራ ስምሪትና የቴክኖሎጂ ቋሚ ኮሚቴ አባል ነኝ። እንዲሁም የኢትዮጵያ ሀገራዊ ምክክር ኮሚሽን የአማካሪ ኮሚቴ አባል ሆኜ እሰራለሁ። አርባ ምንጭ ዩኒቨርሲቲ ደግሞ የኢኮኖሚክስ ረዳት ፕሮፌሰር ነኝ። እዛም እያስተማርኩ ነው ማለት ነው። ይህ ይመስላል። ፍቃደኛ ሆነው እዚህ ለመቀረጽ ስለመጡ ከልብ አመሰግናለሁ። ዶክተር አንቢሳ ሙለታ። አንቢሳ ሙለታ እባላለሁ። በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ውስጥ የኢትዮጵያ ስርዓተ ምግብ ሽግግርና ኒውትሪሽን የጤና ማመጋገብ እና ኒውትሪሽን ዋና አስተባባሪ ነው። ፍቃደኛ ሆነው ለቀረጻ ስቱዲዮ ድረስ ስለመጡ ከልብ አመሰግናለሁ። ሲስተር የሺወርቅ አልቦሮ። እሺ፣ የሺወርቅ አልቦሮ እባላለሁ። የጤና ባለሙያ ነኝ። ለረጅም ዓመት በጤናው ላይ ሰርቻለሁ። በጤና ማስተርስ ዲግሪ አለኝ። እዛ ውጭ በአሁኑ ሰዓት በግሌ ነው እየሰራሁ ያለሁት። ፍቃደኛ ሆነው ለቀረጻ ስቱዲዮ ድረስ ስለመጡ ከልብ አመሰግናለሁ። እሺ፣ አሁን ቀጥታ ወደ ውይይታችን እንግባና የመጀመሪያው ዛሬ የተገኘንበት የተሰበሰብንበት ዋነኛ መነሻ የቦሮ ሽናሻ ማህበረሰብ ማንነቱ፣ አኗኗሩ፣ አካሄዱ፣ የት አካባቢ እንደሚገኝ በማህበረሰቡ ዘንድ የተለመዱትና ማህበረሰቡን በዓለምና በሀገር ደረጃ የሚታወቅባቸው ዋና ዋና ነገሮች ምን እንደሆኑ አጠር ያለ ገለጻ እንዲያደርጉልን ዶክተር ሀምቢሳ ሙለታ የቀደመ ሀሳቦትን ይግለጹልን እስኪ። እናመሰግናለን። በቅድሚያ ያው በዚህ ስቱዲዮ ስለጋበዛችሁና ሀሳባችን እንድናካፍል ስለፈቀዳችሁልን ከልብ እናመሰግናለን። እንግዲህ የቦሮ ሽናሻ ማህበረሰብን ስናነሳ ቦሮ ሽናሻ ማህበረሰብ እንደማንኛውም የኢትዮጵያ ብሔር ብሔረሰቦች ውስጥ ከ80 በላይ ብሔር ብሔረሰቦች ይገኛሉ። ከነዛ ውስጥ አንደኛው ማህበረሰብ ነው። ይህ የቦሮ ሽናሻ ማህበረሰብ እንደሚታወቀው በቤንሻንጉል ጉሙዝ ክልል የሚገኝ አንዱ ከአምስቱ ነባር ብሔረሰብ ከሚባሉት ውስጥ አንደኛው ነው። ስለዚህ ይህ ማህበረሰብ በዋናነት በቤንሻንጉል ጉሙዝ ክልል ሊገኝ እንጂ በዋናነት የሚገኝባቸው የራሱ ሶስት ዞኖች አሉት። አንደኛው ዞን የመተከል ዞን ይባላል። በዚህ መተከል ዞን ውስጥ በዋናነት 3 ወረዳዎች አሉ። ወንበራ፣ ቡለን፣ ድባጤና እንዲሁም ዳንጉር የሚባሉ በእነዚህ 3 ወረዳዎች ውስጥ በዋናነት ይገኛል ማለት ነው። ይህ ሲባል ግን የብሔረሰቡ በተለያዩ የሀገሪቱ ክፍሎች ውስጥ የሚገኝ ማህበረሰብ ነው። አንደኛው በትምህርትና በክልል ከመደራጀት አንጻር በአሶሳ ወይም አሶሳ ዞን ውስጥ በዋናነት ስፔሻሊ ወጣቱ ምሁራን በተለያየ በስራ ምክንያት እና ክልሉ ዋና ከተማ እንደመሆኑ መጠን በብዛት እዛ አካባቢ የብሔረሰቡ ይገኛሉ። ከዛ በተጨማሪ ደግሞ ከአሶሳ ቀጥሎ በዋናነት የሚገኝበት የአዲስ አበባ የአፍሪካ ርዕሰ መዲና እና የኢትዮጵያ ዋና ከተማ በሆነችው በአዲስ አበባ ውስጥ በብዛት ወጣቱ እና በስራ ምክንያትም በትምህርት ምክንያትም በተለያዩ ምክንያቶች እዚህ የመጡ በርከት ያሉ የብሔረሰቡ ተወላጆች የሚገኙበትና ከዚህም አልፎ ተርፎ ከሀገር ውጭም የሚገኙ በርካታ
ብሔረሰቡ ተወላጆች የሚገኝበት ማህበረሰብ ነው ማለት ነው። ይህ ብሔረሰብ ድንበር ወሰን የሌለው ሁሉም ቦታ የሚገኝ ትልቅ ማህበረሰብ ነው ማለት ይቻላል። አመሰግናለሁ በጣም። እዚህ ላይ የሚጨምሩት ሀሳብ ካለ ዶክተር መብራቱ? ዶክተር አምቢሳ እንዳለው የሽናሻ ማህበረሰብ በብዛት መተከል ዞን ውስጥ ነው የሚኖረው። ቅድም እንዳለው ቡለን፣ ድባጢ፣ ወንበራ እና ዳንጉር 4 ወረዳዎች ላይ በስፋት ይኖራል። በዞኑም ዋና ከተማ ገልገል በለስ ላይ ለስራ ያው የዞኑ ዋና ከተማ ስለሆነ በስራ ተሰማርተው ስለሚገኙ እዛም በብዛት ይገኛሉ። እዛም በተጨማሪ የክልሉ ዋና ከተማ ላይ በከማሽም ያው በስራ የክልሉ አካል ውስጥ ብዙ የተማረ ሰው ብዙ ሰራተኛ ስላለ በክልሉ በብዛት ይኖራሉ። በሌሎች የሀገራችን ክልሎችም ይኖራሉ። በአማራ ክልልም፣ በኦሮሚያም፣ በአዲስ አበባ ላይም ሰፊ ቁጥር ያለው የሽናሻ ማህበረሰብ አለ። በስራ ምክንያት መጡ ያው ልክ እንደኛ ማለት ነው። ከሀገር ውጭም በተለያዩ የዓለማችን ሀገሮች ዲያስፖራ ሆኖ እየሰሩ የሚገኙ ብዙ አሉ። የሽናሻ ማህበረሰብ ያው ከጊዜ ወደ ጊዜ አሰፋፈር ሁኔታው የተቀየረ የመጣበት ሁኔታ አለ። በአማራ ክልል ሽንዲ አካባቢ በስፋት ሽናሻ ማህበረሰቦች አሉ። ቋንቋውን ግን ኦልሞስት ወደ መርሳት የደረሱ ሌሎች ክልሎችም አጎራባች ክልሎችም አካባቢ ቋንቋቸውን እየረሱ የመጡ ግን ማንነታቸውን ስቲል ሽናሻ መሆናቸው ሪኮግናይዝ የሚያደርግ ሰፊ ማህበረሰብ ነው ያለው እና ያው ቁጥሩ ያን ያህል ባይሆንም ግን ቢያንስ የተሻለ ቁጥር ያለው ማህበረሰብ በተለያዩ ሀገራችን ክፍል በስራ በንግድም አለ። ዋነኛ መተዳደሪያው ግን እርሻ ላይ ነው በብዛት የተሰማራው ማህበረሰባችን። በጣም ያርሳል፣ ብዙ ምርቶችን ወደ ገበያ ያቀርባል። የተወሰነ ነጋዴ ማህበረሰብ አለው። ያን ያህል የበዛ ባይሆንም ግን አብዛኛው በግብርና የሚተዳደር በእንስሳት እርባታ የሚተዳደር አሁን ያው ወጣቱ ትንሽ ከዚህ ከስራ ፈጠራ ጋር ተያይዞ ወደ አንዳንድ ጥቃቅንና አነስተኛ ኢንዱስትሪ ውስጥ የመግባት አዝማሚያዎች አሉ እንጂ በስፋት ግብርና ላይ የተመረኮዘ ማህበረሰብ ነው ማለት ነው። እሺ አመሰግናለሁ። ግሩም ገለጻን ያደረጉልን። ከዚህ በመቀጠል የቦሮ ሽናሻ ማህበረሰብ እንደሚታወቀው ቱባ ባህል ያለው የራሱ የሆነ ቋንቋ ያለው የራሱ የባህላዊ ክንውኖች ያለው ትልቅና ፈርቅ ያለው ትልቅ ማህበረሰብ መሆኑ ይታወቃል። እንግዲህ ከሚታወቁት ባህላዊ ክንውኖች መካከል የተወሰኑትን እንዲገልጹልን እንዲሁም ደግሞ ይህንን ባህል ለማዳበርና ቀጣይነቱን ለማረጋገጥ ከምሁሩ፣ ከአመራሩ፣ ከወጣቱ፣ ከመንግስት እንዲሁም ከራሱ ከማህበረሰቡ ምን ማድረግ ይጠበቅበታል የሚለውን ነገር ዝርዝር ሀሳብን እንዲገልጹልን ሲስተር የሽወርቅ ሀሳቦትን እዚህ ላይ ይሰጡ። በጣም አመሰግናለሁ። በቅድሚያ ይህንን ስለ ማህበረሰባችን ወይ ስለ ብሔረሰባችን እንድንናገር እንድንገልጽ እዚህ በመጋበዛችን እጅግ በጣም እናመሰግናለን። እንግዲህ ማህበረሰቡ ብዙ እሴት አለው። እንደ ማንኛውም ኢትዮጵያዊ ብዙ ብሔር ብሔረሰቦች ያሉበት ሀገር ውስጥ ነው የምንኖረው እና ስለዚህ ሽናሻም የራሱ አኗኗር፣ የራሱ ባህል፣ የራሱ እሴት አለው። ያንን ነገር ደግሞ ለማስቀጠል ከመንግስት፣ ከወጣቶች እና ከሌሎች ሰዎች ምን ይጠበቃል ነው ጥያቄው አይደለም? እውነት ነው። ስለዚህ ለዚህ ጥያቄ መልሱ ምንድነው? እንደ ማህበረሰብ መንግስትን ትኩረት የሚሰጥበት ለምሳሌ ትኩረት ሰጥቶ የሚሰራበት ሁኔታ፣ ወጣቱም ደግሞ ባህሉ መቀጠል እንዴት ይችላል የሚለውን ነገር ግንዛቤ ውስጥ አስገብቶ በትክክል ማለት ሚዲያም ስንሰራ በበጎ ጎኑ ተጽዕኖ የምንፈጥርበት ሌሎችን የምናስተምርበት እና ነጋችንን የምንመሰረትበት እንዲሆን ነው የሚያስፈልገው። ስለዚህ ቋንቋ ካልተነጋገር ወይንም ደግሞ ከትውልድ ትውልድ ማናሸጋገር ከሆነ እየጠፋ ነው የሚሄደው። ያንን ደግሞ ቋንቋው እንዳይጠፋ፣ እሴቱ እንዳይጠፋ፣ ባህሉ እንዳይጠፋ የሁላችንም ድርሻ አለብን። ወጣቱም፣ የሀገር ሽማግሌውም፣
መንግስትም ኃላፊነት አለበት የሚል ሀሳብ ነው ያለኝ። ስለዚህ እያንዳንዱ ሰው የራሱን ድርሻ ወስዶ እዚህ እንትን ላይ ይሄ እዚህ የብሔረሰብ ቋንቋና እሴት ላይ መስራት ብንችል ነጋችንን ለማስቀጠል እንችላለን የሚል ሀሳብ አለ። አመሰግናለሁ። እዚች ላይ የቦሮ ሽናሻ ማህበረሰብን የሚገልጹ የተወሰኑ ባህሎችን ቢዘረዝሩልኝ። ታዋቂ ከሆነው ከጋሪ ወሮ ጀምሮ ምን አይነት ባህሎችን ምን አይነት ክንውኖችን በማህበረሰቡ ዘንድ እንደሚዘወተር እርስዎ እዚች ላይ ሀሳብ ቢጨምሩልኝ። ሁሉም የሚዘወተር ባህል ለምሳሌ ጋሪ ወሮ አንዱ ነው። መስቀል የምንለው ነገር በሽናሻ ማህበረሰብ የምንሸጋገርበት ቀን ወይንም ደግሞ አመታትን የምንቆጥረው ጋሪ ወሮ አክብረን ነው። እኛ በሽናሻ እሱ ነው። ሽናሻ በራሱ የጋብቻ ስርዓቱም የተለየ ነው። የአኗኗር ስርዓቱም የተለየ ነው። እንደ ማለት ምንድነው ከሌሎቹ የሚለይበት ብዙ መንገዶች አሉት ማለት ነው። እዚህ ላይ የራሱ የሆነ የያዘን ባህል ያለው መግለጫ በጣም የገፋ ሰው ቢሞት እኛ ጋር አይለቀስም። ምክንያቱም እድሜው ደርሶ ስለሞተ አሸኛኘቱ ለየት ይላል። የተሰራቸውን ታሪኮች ዘፈን አለ፣ ለለቅሶ የሚሆን ጭፈራ አለና በዛ ነው የሚቀበረው። ልክ እንደ ሙሽራ ነው የሚቀበረው። መጣ ሄድክ ጊዜውን ጠብቆ ነው ሄደውና እሱም አንዱ የባህሉ ሴት ነው። አተጫጭ ለምሳሌ እኔ ቆንጆ ማጨት ብፈልግ የተለያዩ አይነት ያጨጫጭ ስነስርዓቶች አሉ። ግጭት ሲፈጠር ያን ግጭት እንዴት የምንፈታው የምንለው የኔሞ ስርዓት አለ። ሰው ሁለት ቢጣላ አንድ ሰው ሌላ ሰው ላይ ጉዳት ቢያደርስ የግድ ፍርድ ቤት መሄድ አይጠበቅም። ያንን ሊያሳርቁ የሚችሉ የባህላዊ ሀገር ሽማግሌዎች አሉ። እነዚህ ነገሮች የብሔሩ መገለጫ ተጨማሪ ናቸው ማለት ነው። በጣም አመሰግናለሁ ዶክተር መብራቱ። ዶክተር አምቢሳ እዚህ ላይ መጨመር የሚፈልጉት የተወሰነ ሀሳብ አሉት? ምናልባት እነሱ ብዙ ነገሮችን አንስተዋል። ያ ዞሮ ከዚህ ጋር ተያይዞ እንደ ባህል የሚታየው አቤት የሚባሉ የብሔረሰቡ በዓላት ምንላቸው እንትኖች አሉ። ቅድም እንደተነሳው የጋሪ ወሮ በዓል አለ። ከዛ ደግሞ ኡንድራ የሚባለው ወይም የገና ጨዋታ ኦልሞስት ወደ 2 ወር አካባቢ ከህዳር ጀመረና እስከ ገና እስኪፈታ ድረስ በእኛ በክርስትናው ዘንድ ገና የሚባለው ድረስ ጨዋታዎች ይጫወታሉ። በዛ ሰዓት ላይ ያው መጨረሻ ገናው ሲፈታ ወይም የገና ዕለት አባቶች በቦታው ተገኝተው ምርቃት አድርገው በስነ ስርዓቱን ወጉን በጠበቀ መልኩ የሚደረግበት ትልቅ በዓል ነው። ያ ኡንድራ ይባላል። ያ ማለት እንግዲህ ከዛ ሲመለሱ አመት መድረሳቸውን ያ ለዛ በዓል መድረሳቸውን በየወጣቱ ስፔሻሊ ወጣቱ ትውልድ ገናው ከተጫወተ በኋላ በየቤቱ እየሄደ ስለት እየገባ ለዚህ ያደርሰን እያለ የሚያከብርበት አንዱ ነው። ስለዚህ ይሄ በማህበረሰቡ ዘንድ ለየት ያለ በዓላችን ነው። እንደተባለውም የሰርግ ስነ ስርዓታችን በሞት ጊዜ እንደዚህ የተባለው ቅድም ሲነሳ እንደነበረው እነዚህ የተለዩ በዓላት ስለሆኑ ማህበረሰቡ በትልቅ የሚጠብቃቸው ናቸው። ፋሲካም እንደማንኛውም ክርስትና እምነት ተከታይ እንደመሆናቸው ማህበረሰቡ አብዛኛው ክርስቲያን ነው። ያ ማለት ኦርቶዶክስ ወይም ፕሮቴስታንት ነው ሊኖር የሚችለው። ስለዚህ ለዛ የሚሰጠው ቫልዩ እና ማህበረሰቡ በትልቅ ድምቀት ከሚያከብራቸው ስፔሻሊ ቤት ውስጥ ተገኝቶ ህዝብ ለህዝብ ወይም ዘመድ ለዘመድ የሚገናኝበት ትላልቅ የበዓል ስነ ስርዓቶች አሉትና ገና ሲሆንም እንደዚሁ ትንሳኤ ወይም ፋሲካ በሚሆንበት ሰዓት የሚከበሩ ቤት ውስጥ የሚከናወኑ ክዋኔዎች አሉ። የራሳቸው ስርዓት ጠብቆ የሚደረጉ አሉ። ስለዚህ እነዚህ ሴቶችን ጠብቆ ማቆየቱ ስራ የሁሉም ሰው የድርሻ ነው የሚሆነው ብዬ ነው ማስበውና እንደዚህ የመሳሰሉ ትላልቅ ክዋኔዎች አሉ ለማለት ነው። አመሰግናለሁ በጣም። ወደ ቀጣዩ ጥያቄያችን ስናልፍ ቦሮ ሽናሻ ማህበረሰብ እንደሚታወቀው ከኢትዮጵያ ጥንታዊ ማህበረሰቦች መካከል ዋነኛው ከሚባሉት ውስጥ ነው። ካለው ህብረቱንና አንድነቱን ጠብቆ ከማቆየት አንፃር የራሱ የሆነ እነዛን ከባባድ ጊዜያቶችም ይሁኑ ማህበረሰቡ በጋራ ያሳለፋቸውን ጊዜያቶች ውስጥ የራሱን የሆነ ታሪክ ሰድሯል። በዚህም መሰረት ይህ ታሪኩ ከትውልድ ወደ ትውልድ መተላለፍ ይጠበቅበታል። ያንን ተከትሎ አንደኛ የቦሮ ሽናሻ ታሪክ ምን እንደሆነና
ቦሮ ሽናሻ ደግሞ ማህበረሰቡ ታሪኩን ለትውልድና ለሚመጡት ልጆቹም በስነ ስርዓት ሰድሮ ለማስተላለፍ ከምሁራኑ ከወጣቱ ከማህበረሰብ እንዲሁም ደግሞ በውጭም ከሚገኘው ዲያስፖራ ምን ይጠበቃል የሚለው ላይ ሀሳብ እንዲሰጡን ዶክተር መብራቱ ለእርሶ እድሉን እንሰጣለን። ጥሩ። የቦሮ ሽናሻ ማህበረሰብን ታሪክ እንኳን ለመናገር አቅሙ ያለኝ አይመስለኝም። በተቻለ መጠን የተወሰነ ተመራማሪ ብሆን ወይም የታሪክ ተመራማሪ የሆነ ሰው በደንብ ይገልጸዋል ብዬ አስባለሁ። ብዙ አልተጠናም ብዬ አስባለሁ። በቦሮ ሽናሻ ታሪክ ላይ የተጻፉ ጥቂት ጽሁፎች ወይም ሊትሬቸሮች ናቸው ያሉት። እነሱን ስናይ እንግዲህ ያው አፈ ታሪክም ሊሆን ይችላል። ጀስት ከእስራኤል በግብፅ አድርገው ወደ ኢትዮጵያ እንደገቡ ግብፅ በግጦሽ ምክንያት ግብፃውያን ጋር ትንሽ ግጭት ነበር። ናይል ወንዝ ተከትለው መጥተው አሁን ያሉበት ቦታ ላይ እንደሰፈሩ ነው አንዳንድ መጽሐፎች የሚገልጹት እና ብዙ ባህል እውቀትም አላቸው። ባህላዊ እውቀት፣ መድኃኒት፣ አንዳንድ ብዙ ነገሮችን በሕክምናው የማይድኑ ነገሮችን በባህላዊ መንገድ በእውቀት የሚያድኑባቸው ነገሮች አሉ። ዝናብ የሚማቆም እውቀቶች አሉ። ክረምት ላይ ቢያንስ ዝናብ እንዳይዘንብ ማድረግ የሚችል እውቀት አለ። ሰብል እንዳያጠፋ ደግሞ ሰብል በተምች ሲበላ ተምች እንዳይበላው እንዳያጠቃው የሚያደርግ ወፎችም እንደዚህ ሲያስቸግሩ እነሱንም የሚከላከል እውቀቶች አሉ። በጣም ብዙ ያልተጠኑ ማለት በጣም እነዚህ ነገሮች እንዳሉት አውቃለሁ። ሌላው ከከፋ ከሸካ ብሔረሰብ ጋር ደግሞ በቋንቋ በባህልም በጣም የተገናኘ ማህበረሰብ ነው። ኦልሞስት የአንድ አባት ልጆች ናቸው የሚል ነው። እኔም ፒኤችዲን ከፋ ቦንጋ ያጠናሁት ቡና ላይ እዛም ወደ 3-4 ወር ስቆይ አንድም እዛ ሄድኩበት ከኛ ጋር ሪሊ ይገናኛል የሚለውን ነገር ለማየት በጣም ኦልሞስት ቋንቋው ባህሉ አኗኗሩም ተመሳሳይ ነው እና ከፋ ሸካ እና ሽናሻ የአንድ አባት ልጆች ናቸው ነው የሚባለው። ግን ፈርዘር መጠናት ያለበት አሁን በዚህ ነው ብለን መደምደም ባልችልም አመጣጡ ላይ ታሪኩ ላይ እንዴት ከእስራኤል ወደ ግብፅ መጡ፣ ከግብፅ እንዴት ወደ ኢትዮጵያ ገቡ፣ ሲመጡ ምን ያህል ዓመት ፈጀባቸው፣ ለምን ስሙ አባይ ዳር አባይ አጠገብ እዛ አካባቢ የሰፈሩት አሁን የሰፈሩበት ቦታ እጅግ በጣም ለም ወርቅ አለ፣ ማዕድን አለ፣ እምነበረድ፣ ድንጋይ ከሰል፣ የእርሻ መሬት፣ ወንዝ በጣም ምቹ ቦታ ላይ ነው የሰፈሩት እና ያውቁ ነበር እንደ ያኔ። ምክንያቱም አሁን የኛ ማህበረሰብ ራሱ የሚኖርበት መሬት በውስጡ ወርቅ አለ። ሜድሮክም እዛ ትልቅ ካምፓኒ እየፈጠረ ነው ከዚህ በፊት ቀድሟል እና ሪሶርስፉል ኤሪያ ነው። ግን በዛ ልክ ማህበረሰቡ ገና የመጠቀሙ ቴንደንሲ ገና ይቀራል። ዞሮ ዞሮ ግን በደንብ ሳይንሳዊ በሆነ መንገድ ቢጠና ምሁራን ቢያጠኑ ያሉትን የተነሮች ሪፈር አድርገው እንደገና አርኪኦሎጂስቶችም ሶሺዮሎጂስቶችም ገብተው ቢያጠኑና እነሱ ቢነግሩ የተሻለ ነው የሚል ነው። እኔችን ብቻ ነው የማውቀው። እውነት ነው። በእድሜ የምትበልጠኝ እሳቸው አባት ደግሞ የታሪክ አዋቂ ስለሆኑ ከእሳቸው የተማሩት ነገር ይኖራል እና እሷ ትንሽ ትነግረን የተሻለ ነው። በጣም ልክ ነው። ጥሩ ሀሳብ ነው ያመጡልን። አንድ ያነሱት ነገር በጣም ደስ ያለኝ ምንድነው ከቦሮ ሽናሻ ማህበረሰብ ታሪክን በመጽሐፍ መልኩ ሰድሮ ከማስቀመጥ አንፃር በተለይም ደግሞ በቃል ያለ ይረሳል፣ በመጽሐፍ ያለ ግን ይወረሳል እንደሚባለው በመጽሐፍ ተሰድሮ በመቀመጥ ደረጃ ጥቂት መጽሐፎች ናቸው የተጻፉት። ያው ዶክተር አበበ አኖ የጻፋቸው መጽሐፍ አለ፣ ጋሽ አዲሱ አዳም የጻፋቸው መጽሐፍ ጥናቶች አሉ የተወሰኑ። ከዛ ደግሞ እንዳጋጣሚ ሆኖ በዛሬው ዕለት የሚመረቀው ደግሞ በአቶ አመንቴ ገሺ የሚጻፈው ቦር ዘኢትዮጵያ የተባለው መጽሐፍ አለ። ከነዚህ በተጨማሪ ሌሎች መጽሐፍቶችን ስለ ቦሮ ሽናሻ ማህበረሰብ ለመፈለግ ብንሞክር በጥቂት ሁኔታ ይገለጹ ይሆናል እንጂ በስፋት ማህበረሰቡን የሚገልጽ አናገኝም። ስለዚህ የማህበረሰቡን ታሪክ ከመግለጽ አንፃር ከአመራሮች፣ ከምሁሩ፣ ከራሱ ከማህበረሰቡ፣ ከመንግስት፣ ከልማት ማህበር እንዲሁም ደግሞ ብሔረሰቡ ካለው የራሱ የብሔረሰብ ምክር ቤት አንፃር ምን መደረግ አለበት ብለው ያስባሉ? እዚህ ላይ ሲስተር የሽወርቅ። እሺ ዶክተር መብራቱ
በእድሜ ትበልጠኛለች አለ። ግን ታሪክ በማጥናት እሱ ነው የሚበልጠው። የጤና መጽሐፍ ብቻ ነው ብዙ ማገላብጠውና ግን አይደለውም። ግን በአፈ ታሪክ ሲወራ የሽናሻን ታሪክ አባቴ በጣም ነው የሚነግረኝ ማለት ነው። ምንድነው አሁን ለምሳሌ ከፋ ሸካ የሚሉ ነገሮች አሉ። ስለዚህ የመጀመሪያው የብሔር ብሔረሰቦች በዓል ሲከበር አባቴ እዚያ መድረክ ላይ የመጀመሪያው ተናጋሪ ነበር። ስለዚህ ሽናሻ አናሳ ነው የሚል ነገር መስማት አልፈልግም ነበረ መልሱ። ምክንያቱም ምንድነው ያኔ ከከነዓን ምድር ፈልሰው ሲመጡ ግማሹ በሸካ ግማሹ በቦንጋ ግማሹ በጎጃም ውስጥ ተበታትነን ቀረን እንጂ እኛ አናሳ አይደለንም። ታሪኩ መነሻው ይሄ ነው። እንደተባለው እርግጠኛ ለመሆን ጥናት ያስፈልጋል። ከየት ነው የተነሳ ነው የት ነው የደረስነው? ምክንያቱም አሁን ሽናሻ የሚለው ስያሜ የተገኘው ጎጃም ውስጥ ሺና ሺህ ህዝብ መጣብን። ምክንያቱም ተሰደው ሲመጡ ያንን መንገድ እያለፉ እያሉ ከብት የሚጠብቅ እረኛ ሺና ሺህ ሰዎች መጥተዋል የሚል ነገር ሲነሳ ነው እንጂ ከምንጩ ቦሮ የሚል ስያሜ ነው ያለው። ዛሬ ላይ ቦሮ ሽናሻ እያልን እንድንጠራ ያደረገው ሽናሻ መንገድ ላይ ያገኘነው ስያሜ ነው ማለት ነው። ከብዛታችን የተነሳ ከቁጥራችን የተነሳ የተሰጠን ስያሜ ነው። የሆነ ሆኖ ግን ይሄንን ታሪክ ለማጥናት ብዙ ምሁራን አሉ፣ በጣም ብዙ ማለት ነው። ግን ይሄንን መጽሐፍ ለመጻፍ ትናንትናን የሚያውቁ ብዙ ሰዎች ደግሞ አሉ። ትናንትናችንን ጥሩ ሊነግሩን የሚችሉ አፈ ታሪኮቻችንን ነው በትክክል ሰርች አድርገን ወደ መጽሐፍ መቀየር የምንችለውና ባለፈው ዶክተር አምቢሳ ታስታውስ እንደሆነ የሆነ ትንሽ ሚኒ ስብሰባ ላይ አንዳንድ ጊዜ ሳናስተውል ትላልቅ ላይብረሪዎቻችን እናጣለን፣ ሚስ እናደርጋለን ታሪክ የሚነግሩን ሰዎች። ከዛ ካለፉ በኋላ ግን ይቆጨናል፣ አንመልሳቸውም። በቃ ካለፉ በኋላ ወይኔ ትናንትና ጠይቄው ቢሆን ኖሮ ትናንትና እንዲህ ብለን ሊሆን ኖሮ የሚሉ ነገሮች አሉ። ሌላው ባለፈው አንድ ሶሻል ሚዲያ ላይ አንድ የሀገር ሽማግሌ የሽናሻ ሀገር ሽማግሌ ሲናገሩ ሰምቻለሁ። የሽናሻን ታሪክ ለመጻፍ ምሁራኖቻችን የት ናችሁ የሚል ጥያቄ ነው። የት ናችሁ? ታሪክ ለመጻፍ ነጋቸውን እንዲቀጥል ለማድረግ ታሪክ መጻፍ አይችሉም ወይ? ብዙ ዶክተሮች፣ ብዙ ፕሮፌሰሮች፣ ብዙ ትላልቅ ቦታ ላይ ያላችሁ ሰዎች አላችሁና የት ናችሁ የሚል ጥያቄ አለ። ስለዚህ ይሄንን ጥያቄ መመለስ የምንችል ወጣት የሆኑ ምሁራን አሉና ሪሰርች ቤዝድ የሆነ ካሉ ትላልቅ አባቶች መረጃዎችን ሰብስቦ ወደ መጽሐፍ መቀየር ብንችል፣ ለትውልዱ ማስቀመጥ ብንችል፣ ሰው እንደ ሐውልት አይቆምም፣ ያልፋል። ሲያልፍ ግን ምንድነው የሚቀረው? አንደኛ በጽሁፍ ያስቀመጥነው መዛግብታችን ነው። ሁለተኛ ነገር መልካም ስራችን ነው። ስለዚህ ያንን ለማድረግ ዛሬ ላይ በህይወት ያለን ሰዎች፣ ዛሬ ላይ የቆምን ሰዎች ግዴታም ኃላፊነትም አለብን ብዬ ነው የማስበው። ጥሩ በጣም እጅግ በጣም ጥሩ የሆነ ገለጻ ነው ሲስተር የሺወርቅም ዶክተር መብራቱም የሰጡኝ። ከልብ አመሰግናለሁ። ይህንን ሀሳብ ስታነሱ አንድ ጥሩ ሀሳብም ከዚህ ጋር አብሮ መጣ። የቦሮ ሽናሻ ማህበረሰብ አናሳ ማህበረሰብ አይደለም። በቦንጋ በጎጃም እንዲሁም በተለያዩ ቦታዎች ላይ ተበታትኖ ቢሆን ያለ ማህበረሰብ እንደሆነ ገልጸውልናል። ስለዚህ ይህ የቦሮ ሽናሻ ማህበረሰብ ወደ አንድነት መጥቶ ታሪኩን በመስራት የራሱን ስራዎችን በመስራት ማደግ ባለበት ደረጃ እና ማደግ በሚችልበት ሁኔታ ከዚህ በላይ አንድነቱን ማጠናከር የሚችለው እንዴት ነው የሚለው ሀሳብ ላይ እና እንዲሁም ደግሞ ይህንን አንድነት ማጠናከር ላይ የራሳቸውን ሚና መጫወት ያለባቸው የፖለቲካ አካላት፣ ምሁሩ፣ ወጣቱ፣ የሀገር ሽማግሌው ምን ማድረግ አለበት የሚለው ላይ ደግሞ ዶክተር ሀምቢሳ የራስዎትን ሀሳብ ቢሰጡኝ ወደድኩ። በጣም ጥሩ። አይ ቲንክ እንግዲህ አሁን ቅድም ሲነሳ የነበረው
የቦሮ ሽናሻ ማህበረሰብ እንደ ማህበረሰብ የራሱ የሆነ ታሪክ፣ የራሱ የሆነ ወግ፣ የራሱ የሆነ ባህል፣ የራሱ የሆነ ማንነቶች ያለ ማህበረሰብ ነው እንደ ማህበረሰብ። ይህ ማህበረሰብ ግን ይህንን ከማለት በዘለለ በታሪክ ውስጥ የራሱን አሻራ አስቀምጦ እንደ ማንኛውም የኢትዮጵያ ማህበረሰብ ያሳለፈ ማህበረሰብ ቢሆንም በትክክል ሪፈር የሚደረግ ዶክመንት የሚደረግ በተለያዩ መንገዶች ውስጥ አልተቀመጠም። ማህበረሰቡ ራሱን በደንብ አጠናክሮ መቆም በሚችልበት ደረጃ ላይ አይደለም ስንል አይደለም የሚለው ሐሳብ ይያዝልኝና ሌሎች ከኋላ የሚመጡት አዲሱ ትውልድ እንዴት ነው ማንነቱን ሊያውቅ የሚችለው? እንዴት ነው ራሱ የሚረዳው? ሌላው ማህበረሰብ እንዴት ነው ስለዚህ ማህበረሰብ የሚጠይቀው? ሽናሻ ማን ነው? ሲጀምር ሽናሻ ማን ነው የሚለው ነገር እንዴት ነው ሊያውቅ የሚችለው የሚለው ነገር የሁላችን ጥያቄ መሆን አለበት፣ የሁላችን ቁጭት መሆን አለበት። በማህበረሰቡ ዘንድ እንግዲህ በቁጥር ደረጃ ከ90% በላይ የማህበረሰቡ ተወላጆች ፊደል የማያውቅ ማንም የለም። ገበሬ ሆኖ አሁን በግብርና ስራ ውስጥ የሚተዳደሩ በንግዱ ዓለም የሚተዳደሩ ወይም በትልቅ ቦታዎች ላይ የሚቀመጡ ሰዎች ፊደል ያልቆጠረ አንድም ሰው የለም። ስለዚህ የተማረ ነው። ከ90% በላዩ የተማረ ነው። የትምህርታችን ግን የቱ ጋ ነው የሚሰራው? ፍልስፍናውን በደንብ መመራመር፣ በፒኤችዲ ደረጃ መቀመጥ ወይም ዲግሪ መያዝ ምናምን ብቻ ሆነ። ስለዚህ ፍልስፍናውን ወደዚህ አምጥቶ በደንብ በታሪክ ሰድሮ ማስቀመጥ የሁሉም ሰው ድርሻ ነው ብዬ አስባለሁ። ስለዚህ አሁን የተጀመሩ ጅማሮች አሉ። እነዚህ ወደፊት መቀጠል አለባቸው። እኛ እንደ ልጅ ስናድግ ትናንትናችን ስናስታውስ በተለያየ መልኩ ነው ትምህርቱን ስለኛ ማህበረሰብ እውቀት እንዲኖረን የተደረገው። አንደኛው ኦራሊ ወይም በአፈ ታሪክ የሚነገሩን በተለያዩ መንገድ። አንደኛው እኔ ትዝ የሚለኝ ማታ ማታ ሁሉም ሰው ከስራት መልስ ሲመለስ እሳት እንዳሁኑ መብራት የለም። ያው በቤተሰብ ደረጃ መብራት የለም፣ ኤሌክትሪክ የለም። ስለዚህ እሳት ይነደድና በዛው ቁጭ ብለን ሁላችንም ያለ ኢንተራክሽን ከቤተሰብ ውስጥ የሚኖረን ኢንተራክሽን ስላለ አያቶቻችን ወይ አባቶቻችን ስለኛ ማህበረሰብ በአፈ ታሪክ ይነግሩናል። አንዱ እሱ ነው። ሁለተኛ ደግሞ የማህበረሰቡ የሚኖርበት ማህበራዊ ኑሮዎች አሉ። በደቦ በሴቶች ከሆኑ ደግሞ ማታ ማታ ለብቻቸው እየተገናኙ ጥጥ መፍተል የሚባለው አለ። በዛ ላይ የሚነገሩ ተረኮች አሉ እና ጠዋት ላይ ደግሞ ቦባ የሚባል አለ እና ያ ሲሆን ሁሉም ሰው እዛው ዙሪያ ተቀምጦ ይነገረናል። በዚህ መልኩ ነው እውቀቱን ከአባቶቻችን ሲሸጋገር የመጣው። ይሄ ግን ለዚህኛው ትውልድ አይሰራም። እኛ በዛ ደረጃ ላይ አይደለንም። በታሪክ መቀመጥ አለበት የሚለው ነገር መሰመር ያለበትና ሁላችንም የቤት ስራ ወስደው ምሁራንን የሚሉ ሰዎች ታሪኩን ሰድረው ለማስቀመጥ በተለያየ መልኩ ማስቀመጥ ኃላፊነት ይኖርባቸዋል። ቁጭትም በውስጣቸው ይዞ መስራት አለብን የሚለው ነገር የሁሉም ሰው የቤት ስራ መሆን አለበት የሚለውን አንድ አስምረን መናገር እንፈልጋለን። እንዴት ወደ ጥያቄ ስመለስ እንዴት አንድነቱ ማስጠበቅ አለበት የሚለው ነገር መሰረታዊ ጉዳይ ነው። እንግዲህ ቅድም መነሻችን ላይ ስናነሳ ማህበረሰቡ የሚገኝበት የቤንሻንጉል ጉሙዝ ነው፣ መተከል ዞን ነው፣ እንደዚህ ብለን ተነጋግረናል። አሁን ያለንበት ጂኦግራፊካል አቀማመጣችን አንድነታችን ለማስጠበቅ ምን ስራዎች ይጠበቅብናል የሚለው ነገር እጅግ በጣም ወሳኝ ነው። አንደኛው እርስ በርሳችን መተባበር ያስፈልገናል። ምሁራን የሚያውቁትን ያወቁትን የተረዱትን የተገናዘቡትን ነገር አንድም ቅድም ባነሳነው መልኩ በጽሁፍ ሲቀመጥ በጽሁፍ ያለው ይወረሳል፣ በቃል ያለው ይረሳል የሚለውን ብሂል ይዘን በጽሁፍ ሲቀመጥ እንዴት ተባብሮ ያኔ ፈርታይል የሆነ ቦታን ለመፈለግ ነው ጉዟቸው። የሚተዳደሩበት በእርሻ ነው፣ የሚተዳደሩበት በግብርና ነው፣ የሚተዳደሩበት ተፈጥሮ በሰጠችው ላይ መሰረት ያደረገ ኑሮ ሲኖሩ ስለነበረ አካሄዳቸውም ተፈጥሯቸውም ውሃ ያለበትን ሳር ያለበትን መሬት እንዴት አብቅሎ ራሳቸውን መመገብ እንደሚችሉ ራሳቸው ዲፌንድ የሚያደርጉበትን አካባቢ ተሬተሬ ፈልጎ ነው ያ ማህበረሰብ የኖረው። ያ ጥበብ፣ ያ እውቀት፣ ያ ክህሎት አሁን ተጽፎ መቀመጥ አለበት የሚለው እና እነሱ የኖሩበት ራሳቸውን ለመከላከል ያን ዲፌንድ አድርጎ ዛሬ ላይ ያቆዩትን ተበታትነናል ብለን ያስቀመጥ ነው ወይም ትንሽ ነው የሚለው ነገር ትንሽነት እድል ነው፣ ጸጋ ነው። እርስ በርሳችን በደንብ እንታወቅ፣ እርስ በርሳችን እንረዳ፣ እርስ በርሳችን በደንብ እንተጋገዝ፣ ማንነቱን ጠብቆ እንዲኖር ያደረገው በዛው የነበረ እንትን ነውና ያ አንድነት ትናንትና ሶሻል የሆነ ላይፋቸውን ማህበራዊ መስተጋብራቸውን ጠብቆ መቆየት አለበት። ስለዚህ አንዱ ስራ
ይሄ መሆን አለበት የሚለው አንድ የቤት ስራ እሱ ነው። ሁለተኛ መሆን አለበት ብዬ የማስበው ይሄ የኛ ትንሽነታችን ወደ እውቀት ከተቀየረ፣ ወደ ክህሎት ከተቀየረ፣ ወደ ገንዘብ የሚቀየርበትን እሳቢዎች ሶሻል ኮኦፕሬቲቭስ በመፍጠር ያንን ኢኮኖሚካል ኢምፓወርድ የሆነ ሲኮን እና አንዱ አንዱን እያገዘ በሚሄድበት ሲስተም ቅድም አንድነት ማለት ትንሽነት እድል ነው መጥፎም ነው ብለን ካሰብን በደንብ እንታወቃለን። አሁን ሽናሻ የት ነው ማን ነው ብትዩ በሰፈር በአካባቢ ይጠራዋል። የተማረው ማን የት ጋር እንዳለ ያውቀዋል። እነሱን ሰብሰብ አድርገው ትምህርትን ለመንግስት ስራ ብቻ ማዋል ሳይሆን ትምህርትን ለእድገት፣ ትምህርትን ለእውቀት፣ ትምህርትን ለመልካም እድል ኢኮኖሚ መፍጠሪያ አድርገው ወደዚህ አይነት እሳቤዎች ውስጥ ሁለት ዘርፍ ነው ያለን። አንድም ወይ በግብርና ነው፣ ሌላው ደግሞ በመንግስት ሰራተኝነት ነው። ይሄ መቅረት አለበት፣ ዘርፈ ብዙ መሆን አለበት። ያንን የትብብር መንፈስ ወደፊት መጥተው እርስ በርሳቸው የሚታወቁበት እርስ በርሳቸው የሚተጋገዙበትን ፕላትፎርሞች ከወጣቱ እስከ አዋቂው ድረስ ያለውን ትስስር መፍጠር አለበት። ግብርና ውስጥ ያሉ ሰዎችን ደግሞ እንዴት ይሄን ማስቀጠል እንዳለባቸው ከኛ ይጠበቅብናል። ግሎባላይዜሽኑን ዓለምን እናውቃለን የሚሄዱ ምሁራን እነሱ ማስተማር፣ ማገዝ፣ መርዳት የሚጠበቅብን ይሆናል ብዬ አስባለሁ። እነዚህ የምናሰባስብበት የምሁራን ፕላትፎርም ቢኖራል የምሁራን እንደ ምሁራን የሚያስተሳስረን እነዚህን የተበተኑትን ወደ አንድ ሊያመጣ የሚችል ጠንከር ያለ የምሁራን ማህበር ጠንከር ያለ ምሁራን ፕላትፎርሞች በመፍጠር ይሄንን ለትውልዱ ማሸጋገር ያስፈልገናል እንጂ በቁጭት ስም ብለን በማውራት ብቻ ይመጣል። በስራ የተደገፈ ትብብር ያለው ያ ከሆነ ቁጭታችን የምንወጣበት ሁሉ ነገር በእጃችን አለ ብዬ አስባለሁ። ስለዚህ ይሄንን ኦንቦርድ ማምጣት አስፈላጊ ነው። ለነገ የማይባል ነው። ዛሬ ስራ ዛሬ ነው፣ ነገ ሌላ ነው። ነገ ሌላ የሌላ ሰው ነው። ዛሬ ነው የኛ ቀን። ዛሬኛ ሰርተን ካለፍን ነገን ማምጣት እንችላለን። ዛሬ ካልሰራ ነው የትውልድ ብሪጁ እየጠፋ ማንነታችን እየጠፋ ሊሄድ ስለሚችል እዚህ አካባቢ ላይ ጠንከር ያለ ስራ ይፈልጋል የሚል ሀሳብ ነው ማንሳት እንፈልገው። እጅግ በጣም ድንቅ ምልከታን የሰጡኝ ዶክተር አምቢሳ ከልብ አመሰግናለሁ። እዚህ ላይ የሰጡት ሀሳብ ወደ መሬት ወርዶ በተግባር እንደምናየው ተስፋ አለኝ። እዚህ ላይ መጨመር የሚፈልጉት ሀሳብ አለ ዶክተር መብራቱ? እኔ ምንድነው መጨመር የምፈልገው ይህን አንድነቱን ለማምጣት ባህሉን፣ ወጉን፣ ታሪኩን ለማቆየት ስትራክቸሮች አስፈላጊ ናቸው። ቦሮ ሽናሻ ብሔረሰብ ምክር ቤት አለ። ብሔረሰብ ምክር ቤት የተቋቋመ አንደኛ ባህሉን፣ ወጉን እና ጥናት ለማካሄድ አንድነቱን ለማምጣት ታስቦ ነው ብሔረሰብ ምክር ቤት የተቋቋመው እና ምን ያህል ፋንክሽን እያደረገ ነው? ምን አቅም አለው የብሔረሰብ ምክር ቤት? ተማሪዎች ዩኒቨርሲቲ ውስጥ ሲመረቁ በሽናሻ ባህል ታሪክ ላይ ይጽፉ ተማሪዎችን ፈንድ እያደረጉ ሪሰርች እያሰሩ ነው። አሁን በየዩኒቨርሲቲ ብዙ ተማሪ ይገባል። በታሪክ የሚመረቃል፣ በላንጉጅ የሚመረቃል፣ በሶሺዮሎጂ የሚመረቃል። ስለዚህ በሽናሻ ባህልና ታሪክ ላይ ማንነት ላይ የምታጠኑ ልጆች ብሔረሰብ ምክር ቤቱ ይህን ያህል ፈንድ ይሰጣቸዋል ቢል እኮ ስንት ሰው ያጠና ነበር፣ ስንት ምሁራን ኢንቮልቭ ያደርጉ ነበር። ልማት ማህበሩ አለ፣ የሽናሻ ልማት ማህበሩ እየተንደፋደፉ ነው ያሉት። ስለ አብዛኛው ምሁራንም መያዝ አልቻሉ፣ ከፖለቲካ ነፃ ወጡ። እኛ ልማት ማህበራት፣ ብሔረሰብ ምክር ቤት ሪጋርድለስ ኦፍ ዛት ልክ ያሳሰብ ልዩነት አለ በእኔና ባንቺ በሁላችን መካከል እና እሱ ማህበረሰብን ለማልማት ለማሳደግ የምናደርገው እንቅስቃሴ ላይ ኤፌክት ሊኖረው አይገባም። ሁላችንም የምንተጋው ያ ማህበረሰብ እንዲያድግ እንዲለማ ታሪካችን እንዲቀጥል ነው የምንፈልገው። ልማት ማህበሩን ከፖለቲካ ማጽዳት፣ ብሔረሰብ ምክር ቤቱ የተቋቋመበትን ዓላማ እንዲፈጽም አቅም ካጣ ማህበረሰቡን እርዳታ መጠየቅ። ብዙ ማህበረሰብ አለ፣ አርሶ አደር አለ፣ ነጋዴ አለ፣ ምሁር አለ። እኔ 1-2 ብር እያወጣው ብሰጣቸውና ያ ጥናት ቢጠና ተማሪዎች በዛ ላይ ቢያጠኑ። ሁለተኛ ሰሞኑን የጋሪ ወሮ ማክበሪያ ቦታ ወስደዋል አሶሳ ላይ። እዛ ላይ ትልቅ የባህል ሙዚየም ይቋቋማል ብዬ አስባለሁ። እሱን ቶሎ መገንባት፣ ያ የጥናት ማዕከል ማድረግ። ተመሳሳይ አሶሳ ላይ ብቻ አይበቅ፣ ቡለን ላይ፣ ድባጤ ላይ፣ ዳንጉር ላይ ማህበረሰቡ ያለባቸው አካባቢዎች ላይ እንዲህ የሽናሻ የባህልና የጥናት ሙዚየሞች ያስፈልጋሉ።
እንደዛ ስናደርግ ነው ወጣቱም የአፍ መፍቻ ቋንቋውን በሽናሽኛ አለ ጥሩ ነው። እሱ ቢያንስ እዛ አካባቢ ያለው ሰው እየተማረ ነው። እዚህ ያሉ የኔ ልጆች ግን አያውቁም። አዲስ አበባ ላይ ያሉት፣ አሶሳ ላይ ያሉት፣ ሌላ ቦታ ላይ ያሉት እያወሩት አይደለም ቋንቋውን፣ እየጠፋ ነው ቋንቋው ማለት ነው። ከዛች ስፔሲፊክ ቦታ ውጭ ያለ በርቀትስ እንዴት ቋንቋውን ሊማሩ ይችላል? ኦንላይን ኮርሶች በቋንቋው ቢያንስ እየተመዘገቡ ቤቱ ነው የሚማሩበትን አማራጭ ቴክኖሎጂውን መጠቀም መቻል አለበት። እንመጣበታለን። ብንሰራ ጥሩ ባይ ነኝ። እንደዚህ ሲሆኑ ነው አንድነታችንም እየመጣ እያገዝን የማህበረሰብ ልማትን እያደገ የሚመጣው የሚል ሀሳብ ለማከል እጅግ በጣም አመሰግናለሁ። ድንቅ ምልከታ ነው። እዚህ ላይ የሚጨምሩት ነገር አለ ሲስተር ይሽወርቅ? በአብዛኛው ተነግሯል እና እንደተባለው ቁጭትን በመነጋገር ብቻ መፍታት አይቻልም። ቅድም እንደተናገርኩት ነው። ትናንትና ብዙዎቹ አባቶቻችን አያቶቻችን ብዙ ነገር ሰርተው አሳልፈዋል። ለምሳሌ ስለ ቋንቋ ተነስቷል። ቋንቋን የእኛ ቤተሰቦች መንደር ውስጥ እያወራን ነው። አሁን ላይ ያለው ትውልድ ቢያንስ እዛ ያለው ቋንቋ ይሄ የአፍ መፍቻ ቋንቋን እየተማረ ነው። የእኛ ልጆች ቋንቋውን ይችላሉ። ስለዚህ እኛ እዚህ ጋር ወደቅ። ምክንያቱም የእኛ ድክመት ነው ማለት ነው። አባቶቻችን ያስተላለፉልን ቋንቋ እንኳን ለልጆቻችን ማስተላለፍ አልቻለም። ስለዚህ ይሄ በመቆጨት ብቻ ሳይሆን ወደ ተግባር ለምሳሌ ባልም ሚስትም ሽናሻ ሆነው ሁለቱ ሽናሻዎች ሆነው ቤት ውስጥ እንኳን ልጆቻቸው አፍ መፍቻ ቋንቋ አይችሉም። ለምሳሌ ሌሎችም አሉ። እኔ ብዙ ቤት ውስጥ ሲሄድ በጣም ይገርመኛል። እኔ አንድ ጓደኛ አለኝና በጣም ትንሽ ነው ልጁ፣ ኦሮሞ ነው ልጁ፣ ግን በጣም ህፃን ነው፣ የ3 ዓመት የ4 ዓመት ፐርፌክት ኦሮመኛ ሲያወራ ሰማሁት ቤት ውስጥ እና በጣም ገረመኝና እንዴት ነው ያስተማርከው ስለው ቤት ውስጥ ስንሆን አማርኛ እንነጋገርም። አማርኛ ከመጥላት ሳይሆን የራሳቸውን ቋንቋ እንዲለምዱ ከማድረግ ማለት ነው። እኛም እኮ በአማርኛ ከምናወራቸው ይልቅ ሽናሽኛውን ብናወራቸው ይለምዳሉ። ቋንቋ ከልጅነት ነውና። ስለዚህ ይሄ ቅድምም ተነስቷል በብዛት። ስለዚህ ምሁራን ወደ ሰብሰብ ተብሎ ትናንትና ወላጆቻችን አባቶቻችን ያስተላለፉልን ነገር በመጽሐፍ ዶክተር አምቢሳ ሲናገር ራሱ በጣም ኢሞሽናል የሆነ ነበር የሚናገረው። ምክንያቱም ይሄ ካለው ቁጭት ነው። ለምን የሚል ምክንያቱም ወይ ገበሬ ነው ወይ መንግስት ሰራተኛ ነው። ስንማርም ተቀጥረን ነጭ ሸሚዝ ለብሰን ቢሮ ውስጥ ውለን ለመምጣት ነው የምንማረው እንጂ ብዙም እንድንሄድበት አይደለም። ዛሬ ያለው ብዙ ቴክኖሎጂዎች ተሻሽለዋል። ብዙ ጥሩ አጋጣሚዎች ላይ ነው ያለነው እና አንድ በመሆን ነገሮቻችን ማስተካከል እንችላለን። አባቴ ምን ይላል ሁል ጊዜ አንድ ስትሆኑ ስትተባበሩ የሰው ትበላላችሁ፣ ስትለያዩና ስትፈረካከሱ ግን በሰው ትበላላችሁ ይላል። ስለዚህ አንድነት ኃይል ነው። ስንሰባሰብ ነው የምንጠነክረው። ምክንያቱም እኔ የማውቀውን እሱ ላያውቅ ይችላል፣ እሱ የሚያውቀውን እኔ ላላውቅ እችላለሁ። ግን ሰብሰብ ብለን ስለ አንድ ብሔረሰብ ስለ አንድ ማህበረሰብ የምናወራ ከሆነ ነጋችንን ሰርተን ለማለፍ ከሆነ ቅድም ተናግሬዋለሁ። ሰው እንደ ሐውልት ቆሞ አይቀመጥም። እኛ ዛሬ ነው እዚህ የተገናኘ ነው። ከዚህ ቤት ስንወጣ ምን እንደሚገጥመን አናውቅም። ቀጠሮ ሞትም ቢሆን ቀጠሮ አስቀምጦ አይመጣም። ስለዚህ ዛሬ ባለችን ጊዜ ውስጥ ግን ለዛ ማህበረሰብ በጎ ነገር ሰርተን መልካም ነገር አድርገን ነገ የሚመጡ ትናንሽ እህት ወንድሞቻችን ደግሞ እኔ ማን ነኝ የሚለውን ጥያቄያቸውን የሚመልስ የተጻፈ የተመዘገበ እኔ ማን ነኝ የሚለውን ነገር እንዲመልስለት። እኔ ረጅም ዓመት ከዛ አካባቢ ተለይቼ ነበረ ለስራ በአብዛኛው በጣም ረጅም ዓመት ማለት ነው። ስልክ ተደውሎልኝ ሽናሽኛ ሳወራ ቢሮ ውስጥ ያሉ ሰዎች ምንድን ነው የምታወሪው? እቀልዳለሁ፣ ስፓኒሽ ነው እላለሁ። አንዳንዱን ደግሞ እንድነግራችሁ ስትፈልጉ እንዲህ አድርጉ እላለሁ። እና እኔ ሽናሻ ነኝ ስል ሽናሻ ምንድን ነው? ሽናሻ አንቺን ይመስላል የሚባሉ ብዙ ጥያቄዎችን በህይወቴ ውስጥ አሳልፌያለሁ። ምክንያቱም ይሄንን ጥያቄ ለማስተናገድ እኔ በህይወት ያለው ምስክር ነው።
ምክንያቱም ሽናሻ ምንድነው? ሽናሻ አንቺን ይመስላል። ሰው እንኳን የምንመስል ማይመስላቸው ብዙ ሰዎች አሉ። ይሄ የመጣው ከምንድነው? ካለማወቅ ማለት ነው። አያውቁም። የማታውቂውን ነገር ደግሞ ምንም አይነት ስያሜ ብትሰጪው ምንም ማለት አይደለም። ስለዚህ እኛ ሽናሻዎቹ እንዲህ ነን። ከየት ነው የመጣሽው ተብላ ስትጠየቅ የኔ ልጅ ለምሳሌ እናቴ ሽናሻ ነች፣ ሽናሻ ማለት መተከል ዞን ውስጥ የሚኖር እንደዚህ አይነት ነገር ነው ብላ መናገር መቻል አለባት። ለምሳሌ አንዳንዴ መዝገብ አሁን ብሔር መጻፍ ቀረ መሰለኝ መታወቂያ ሲወጣ እንጂ የሆነ ዘመን መታወቂያ ሲጻፍ እኔ ሽናሻ ብዬ ጻፍኩ። ከዛ ሲመልስልኝ ሌላ ነው ጽፎ የሰጠኝ። ይቅርታ የጻፍኩትና የሰጠኝ ልክ አይደለም ማለት በቃ እኔ ምን ሽናሻ ስትይ ተሳስተሽ መሰለኝ አለ። ምን ማለት ነው አልኩት። እኔ ሽናሻ የሚባል ብሔረሰብ ስለማላውቅ አለ። እንዴ አንተ 84 85 ብሔረሰብ ታውቃለህ እንዴ? አታውቅም። ስለዚህ መልሰው አለ። ስለዚህ ተመለሰ። መታወቂያው እንደገና ተሰርቶ ነው የተሰጠኝ። ለምን ብዙ ጊዜ ፊክስድ የሆነ ጭንቅላት አለ። በቃ ያሉት ብሔረሰቦች እንደዚህ ናቸው ብለን ቁጭ እንላለን ቢሮ ውስጥ። ስለዚህ እኔ ሽናሻ ነኝ ስል ሽናሻ አንቺን ይመስላል ወይ? ይሄ ደግሞ ማን የሚባል ቋንቋ ነው የሚባልበት ሁኔታዎች አሉ። ዛሬ እዚህ ቦታ ላይ መጠራታችን መነጋገራችን ለውጥ ሊያመጣ ነው ብዬ ተስፋ አደርጋለሁ። ምክንያቱም የተማሩ ሰዎች ቅድም ተነግሯል ከ90% በላይ ተምሯል። ብዙ ቁጥሩ ትንሽ ነው። አርሶ አደሩ ያነባል። ቁጥሩ ትንሽ ነው። በዛ ትንሽ የሚባል ቁጥር ውስጥ ግን በአብዛኛው የተማረ ነው። በአብዛኛው ማለት ነው። በትክክል ወደ 90% መሰረታዊ አላውቅም። እሱንም አሁን ሪሰርች ይስሩ፣ እነዚህ ሰዎች ሪሰርች ይስሩ። ስንት ሰው ነው የተማረው የሚለውን ነገር ሪሰርች በዱ ከሚፈርም የለም። ዞሮ ምንድነው ያንን እውቀታችንን ግን ለነጋችን ብናደርግ ለውጥ እናመጣለን። ያንን ለማድረግ ደግሞ አንድ መሆን፣ መተባበር፣ መስማማት። ምክንያቱም የምናወራው ነገር ምንድነው አንድ ለሆነ ብሔረሰብ አንድ ለሆነ ሰው ካልሆነ በስተቀር ሽናሻ በጣም ብዙ ጎሳ ነው ያለው። ጎሳ በውስጡ የተለያየ ጎሳ ነው። የጎሳ እና የዘር ጥያቄያችንን ሁሌም የምንባለው እኛ ቤታችን ውስጥ ምንድነው ለጋብቻ ካልሆነ በስተቀር የሰው ዘር አትጠይቁ እንባላለን። ለምን? ከራስሽ ጎሳ ጋር እንዳትጋቢ። ምክንያቱም ጋብቻ በዝምድና መሀል ክልክል ስለሆነ ያኔ ለጋብቻ ስትፈለጊ ወይንም ደግሞ ለቦይ ፍሬንድነት ወይ ለገር ፍሬንድነት ስትጠየቂ ዘር ምንድን ነው አንተ ማለ ይሄ ይጠየቃል። ከዛ ውጭ ግን ሽናሻ ነው። አባቴ ሁሌ ይመርቃል። መራቂ ነው፣ አስታራቂ ነው። ያንን ሲያደርግን ምን ይላል? አሁን ለምሳሌ የሱ ጎሳ እንዲዮ ነው፣ የሱ ዶ ነው፣ እኔ ሻጥሮ ነኝ። ሲመርቅ ከእንዲዮ ቤት ከዶ ቤት ወይ ከሸጥሮ ቤት ሳይሆን ሽናሻ ሲባል ለሽናሻ የሚቆም ምንድነው? ለሽናሻ የሚቆም እቴፈይን የሻታ ቦርኖ አይደለም፣ ኩባ ጠንካራ ምክንያቱም አውራ ማለት ነው። አውራ ለሽናሻ የሚቆም አውራ ስልጣን ብሎ ነው የሚመረጠው። ከከሌ ጎሳ አልልም። ሽናሻን የሚወክል ግን አውራ ስልጣን ነው። ያ ምንድነው? አንድነታችን ነው የሚያመላክተው። በጎሳ በሰፈር ውስጥ በመንደር ውስጥ በምናምን ውስጥ ምንበታተን ከሆነ ነገም ታሪክ አይቀየርም። እዚያው ላይ ነው የምንቆመውና አደራ ብዬ የምናገረው እኔ ሁሉንም የተማረውን ሰው የማህበረሰቡን የብሔረሰቡን ህዝብ ወይ ደግሞ ማህበረሰቡን እንወክላለን የምንል ሁላችንም ኃላፊነት አለብን። ነጋችንን ዛሬ እንስራ። በጣም እጅግ በጣም ልብ የሚነካ ንግግር ነው ከሶስታችሁ የሚሰማ ነው።
በዚህ ዋናው ሀሳቡን ጠቅለል ስናደርገው የቦሮ ሽናሻ አንድነት ለነገ የማይባል ዛሬውኑ መተግበር ያለበት የአንድነታችን ጉዳይ ፋታ እንደማይሰጥ ነው በደንብ የገለጻችሁት። እጅግ በጣም እናመሰግናለን። ዶክተር አምቢሳ ወደ እርስዎ ልመለስና የቦሮ ሽናሻ የዘመን መለወጫ ወይም ጋሪዮሮ በዓል ዘንድሮ በአዲስ አበባም በአሶሳም በተለያዩ ወረዳዎች እንደ ቡለን፣ ድባጤም፣ ዳንጉራም በአብዛኞቹ ቦታዎች ላይ ተከብሯል። በአዲስ አበባ ይመስለኛል ለሶስተኛ ጊዜ፣ በአሶሳ ደግሞ ለየት ባለ ሁኔታ ተከብሯል። የአሁኑ ዓመት የጋሪዮሮ የዘንድሮ ዓመት መለወጫ ማለት ነው። በዚህ ዓመት የተደረገው አዲሱ ነገር ወይም ደግሞ ቦሮ ሽናሻ ማህበረሰብ አስደሳችሁ ነገር ምንድን ነው? በተመሳሳይ አዲስ አበባ ውስጥ የነበረው ስስ ምን ይመስላል? ረጅም ጊዜ ማህበረሰብ ውስጥ የነበረው ጥያቄ ከመመለሱ አንጻር እርስዎ በግሎት ምን ተሰማዎት የሚለውን እንዲሁም ደግሞ ይሄ ነገር ራሱ ይሄ የህዝቡ ጥያቄ መመለሱ ራሱ የአንድነታችን ውጤት ነው ብለው ያስባሉ ወይ የሚለውን እስኪ ሰፋ አድርገው ገለጻ። በጣም ጥሩ ጥያቄ ነው። እንዴት መሰላችሁ ጋሪዮሮ ራሱ ቃሉ እኛ ድሮ በልጅነታችን ስናድግ በልጅና አሁን እንግዲህ ትንሽ ጎልመስ ያለ የመጣ ስለሆነ ያው ጋሪዮሮ የሚለው የሽናሽኛ ቃል ነው። መስቀል እየተባለ ነበረ ሲጠራ ነበረው እና ጋሪዮሮ በልጅነታችን ጨዋታዎቿ የማታ ማለት ስፔሻሊ ከሐምሌ አጋማሽ ጀምሮ ደላሺ ዱባ እየተባለ የሚጠራ ስፔሻሊ እነዚህ ወጣቶች በለውሳስ ዘመኑ አስቸጋሪ ስለሆነ ጨለማ ስለሆነ በሳይንሱም የታረሰው የተመረተው እህል አልቆ ትንሽ ረሃብ የሚገባበት ወቅት ስለሆነ ጉሙም ጭጋጉም አስፈሪ የሆነ ጊዜውም ያ በዛው የሚጣለው ያ ስላለ ያንን ዘመን ለማሻገር በለውሳስ በሐዘን በትካዜ እየተጫወቱ ይቀጥላሉ። በተወሰነ ጊዜ ደግሞ እህሉ ሲደርስ ስፔሻሊ ጎመኑ ይደርሳል፣ አደንጓሬው ይደርሳል፣ እሸቱ ሽምብራው ይደርሳል፣ ሽምብራው እንኳን ዱባ ይደርሳል። በቃ እነዚህ ነገሮች ሰዎች ትራንዚት ያደርጋሉ። ትንሽ ከዛ የከረሃብ አይነት ስሜት ውስጥ ወጥቶ አዲስ ዘር ላይ አዲስ እህል ላይ መድረሳቸውን የሚገልጹበት ትንሽ የጉሪዱባ የሚባል በዙረት የሚዘፈን የሚጫወት ወጣቶች ከስራ ውሎ መልስ የሚጫወቱበት ነበረ። ከዛ ደግሞ ከመስከረም በኋላ ያው እየተወጣ ትላልቆች እየመጡ ያ ጨዋታው እየደራ ወጣቶችም የሚገናኙበት ትልቅ መገናኛ ድልድይ ነው። ሶሻላይዜሽናችን ማህበራዊነታችን የምንገልጽበት የምንታወቅበት ችግሮቻችን በጋራ የምንጋራበት ያ ጊዜ ነው። ስለዚህ አሁን ባለው ዘመናዊ ትውልድ ውስጥ ይሄ አለ ወይ? ከገጠር እስከ ከተማ ኦልሞስት በሚባል ደረጃ እየተረሳ እየጠፋ የመጣበት ሁኔታ ነው ያለው። ስፔሻሊ ከሐምሌ አጋማሽ ጀምሮ የማታ ማታ እየተገናኘ የሚጫወትበት የሚዘፈንበት ታሪኮች ዘፈኖች ራሱ ይለያያሉ። ባህሉ እያንዳንዱ ነገር በጣም ይለያያል። ያ እየጠፋ የመጣበት ሁኔታ ነው። አሁን ባለው ደረጃ ይሄ ነገር አስጊ ነው። ማንነታችን እያጣን ነው። ባህላችን እየጠፋ ነው። ይሄ በዚህ መልኩ መሆን ያለበት መቀጠል አለበት። ብሔረሰብ ምክር ቤት ዋናነት ትልቁና ዋናው ስራ እነዚህ ባህሎችን እሴቶችን ጠብቆ የማቆየት ለትውልድ እንዲሸጋገሩ የማድረግ ስራ ነው ያለበት። በቪዲዮ ሊሆን ይችላል፣ በሰነድ ሊሆን ይችላል። በተለያየ መልኩ ማህበረሰቡን እያስተማረ ያበቃ መሄድ ያለበት ጉዳይ ነው። አሁን ግን ምሁራኑም እየወጣ በተለያየ ቦታ ሲሄድ ዘመናዊነቱ እየጎላ ሲሄድ ያ አስቸጋሪ የሆነ መጣ። አሁን እንግዲህ እኔ ትንሽ የተወሰነ ሀሳብ ከሰጠው በኋላ አዲስ አበባ ውስጥ ሲጀመር እንዴት ተጀመረ? አሁን እየደረበት ከላይ እስከታች ከፌደራል እንበለው ከአዲስ አበባ ጀምሮ እስከ ታችኛው ገጠር ማህበረሰብ ዘንድ እየጎላ ሄደበት። እኛ አዲስ አበባ ስንጀምር 3 ዓመታችን ነው። እዚህ ሲጀምር ምንድነው እሱ ጋሪዮሮ ማን ነው? ምንድነው ሽናሻ? ኢቭን አዲስ አበባ ውስጥ ነው ሽናሻ ማን ነው የሚል ጥያቄዎች ይነሳሉ። የመጀመሪያው ጋሪዮሮ አዲስ አበባ ውስጥ ሲከበር እኔ አስተውሳለሁ። አስተባባሪ ስለሆንኩ እዛ መድረክ እንዲያዘጋጁ የቀጠርናቸው ዲኮር የሚያደርጉ ልጆች ምንድነው
ምንድነው ሽናሻ ምንድናችሁ እናንተ እስቲ ዘፈናችሁን አምጡ እስቲ ጨዋታችሁን አምጡ ምናምን ሲሉ ሰጠናቸው እና አዲስ አበባ ውስጥ የሚኖር ሽናሻ አለ ወይ የሚል ጥያቄ ነሱ። በቃ እሱን ችግር የለም ነገ በበዓሉ ዕለት ሰው ሲመጣ ታዩታላችሁ ያልኳቸው። ሲያዩ በጣም ደነቃቸው። እዛ የመጣው ሰው ያየው ሰው በቃ ከፍ ብሎ ነበር ያየውና የመጀመሪያው ነገር ጋሪ ወሮን የተጻፈውን ሰነድ ማሳወቅ ነበረብን። ጋሪ ወሮ ምንድነው? እንዴት ተጀመረ? መቼ ተጀመረ? ማን ናቸው ማለት ሂደቱ ኩነቱ ምን ይመስላል የሚለው ነገር እዛ ለተገኘው ሰው በደንብ ገለጻ እንዲደረግለት ወጣቱም እንዲያውቁ ምናምን የሆነበት የመጀመሪያው ነገር ነውና በጣም በደማቅ ሁኔታ ተከበረ። ሁለተኛው ሴት የህዝቡ ቁጥር የአዲስ አበባ ውስጥ ያለው ሚዲያ እኔ አስተውሳለሁ የዛን ጊዜ ሚዲያ መጣችሁ ዘግቡ ስንል አንድም ሚዲያ በቦታው አልተገኘም። ምክንያቱም አይታወቅም፣ ማህበረሰቡ አይታወቅም፣ ባህሉ አይታወቅም፣ ማንነታችን አይታወቅም። ሰው ሚዲያ የሚሄደው ፖፑላር ለሆነ በስም በብሔረሰብ ቁጥር ወይም በምናምን ለሆነ ነው ሚዲያዎች ራሱ ገብቶ የሚዘግቡት። አሁን ግን ሁለተኛ ሲደረግ ደግሞ ፓርትነርሺፓችን ይሄ አጋሮች የሚባሉ እኛ ብቻችን መቆም ስለማንችል የባህልና ቱሪዝም ባህልና ስፖርት ቢሮ ጋር በመነጋገር ሚዲያዎች ሚኒስትር ጋር በመነጋገር ሚዲያ እንዲጋበዝ አደረግነን። አዲስ አበባ ከተማ መስተዳድር እዛውስ እንጌጅ እንዲያደርግ አደረግነን። ቦታ እንዲሰጠን አደረግነን። የነበረው ድባብ በጣም የተለየ ነው። ስለዚህ ከጊዜ ወደ ጊዜ ያለው እድገት እና የማህበረሰብ መነቃቃቱ ደረጃ ከፍ ባለ መልኩ በይዘትም በማሳወቅ ደረጃም መንግስት እንደ መንግስት እውቅና ከመስጠት ጀምሮ እንግዲህ መንግስት የምንለው የፓርቲ በለው የባህልና ስፖርት መንግስታዊ መዋቅሮችን እንበለው ሚዲያዎችም ገብቶ መዘገብ የጀመሩበት የኛ ልጆቻችን በቤታችን ውስጥ ያሉ እያንዳንዱ ሰው ጋሪ ወሮ እስኪመጣ ድረስ በናፍቆት በጉጉት በስሜት የሚጠብቁትና እኛም መቀመጥ ማንችልበት ደረጃ ላይ ደርሰናል። አዲስ አበባ እኛ ብናቆመም አሁን መንግስታዊ ሆኗል። ህዝባዊ ሆኗል። መንግስታዊ ማለት መዋቅሩ ይዞ ስራውን ያስቀጥላል። የብሔረሰቡ ምክር ቤት አለ። ብሔረሰብ ምክር ቤት እንደ ምክር ቤት፣ ልማት ማህበሩ እንደ ልማት ማህበር፣ የብሔረሰቡ ተወላጆች እንደ ብሔረሰብ ተወላጅ እያንዳንዷ እሴቱ በባህል በጋሪ ወሮ በዓል ውስጥ መታየት ያለባቸው መታወቅ ያለባቸው መውጣት ያለባቸው መጉለት ያለባቸው አሁን በአፈ ታሪክ በምስል በእያንዳንዱ ነገር ያቀረበ እንደዚህ ነው እያለ ዴሞንስትሬት ያደረገ ኤክስፕሌን ያደረገ ይሄድበት። ኦኬ ጋሪ ወሮ ሲሆን መሆን ያለባቸው እነዚህ ናቸው፣ እነዚህ ስርዓቶች ናቸው። በዚህ መልኩ ነው የሚሄደው። ስርዓቱን ጠብቆ ከአባቶች ምርቃት ከባህላዊ ጨዋታ በዛ ሰዓት የሚደረጉ ክዋኔዎች ጭምር ሚዲያው ማህበረሰቡ የራሱ አድርጎ ይሄድበት። አዲስ አበባ ውስጥ ደግሞ የመንግስት ኃላፊዎች አይታችሁት ከሆነ ባለፉት በዚህ ዓመት ስፖርትና ባህልና ስፖርት ሚኒስትር ዴታው በቦታው ተገኝቷል። የጤና ሚኒስትር ዴታዎች ተገኝቷል። የክልሉ መንግስት ልኡካን ልኮ የክልሉ አፈ ጉባኤ በቦታው ተገኝታለች። ይሄ የሚያሳየው ምንድነው? ኦልሞስት እየታወቀ መጥቷል። ከዚህ ጀምሮ እስከታች ያለው ንቅናቄው እና የመታወቅ እድል ሰፊ ነው። በዚህ ሂደት ውስጥ የኛ ድርሻ ምንድነው? ይሄንን ህዝብ ውስጥ ከገባ ማስቀመጥ፣ ሰንደው ታሪክ አድርገው ልጆቻችን ቋንቋውን እንዲችሉ ባህሉን እንዲችሉ ወጉን እንዲችሉ ስርዓቱን እንዲችሉ በዘግ ያለባቸው ክዋኔዎች በሙሉ በዛ ሰዓት